ለመሆኑ ልጆቻችን እኛ ሳናዛቸው ወይም ደግሞ እንዲህ አድርጉ ሳንላቸው የሚያከናውኗቸው ነገሮች ይኖራሉ? ይህ ቦታ ለዛ የተዘጋጀ ነው። ስንዱ አበራ ባላለሁኝ ከ3 አመት እስከ 6 አመት ያሉ ህፃናትን በሞንተሶሪ የማስተማር ዘዴ ለማገዝ የሰለጠንኩኝ ሰው ነኝ። ልቤን እከተላለሁ፣ ህልሜን እፈጥራለሁ፣ ህልሜን እከተላለሁ፣ ለውጥ አመጣለሁ፣ ሙሉ ሰው ሆናለሁ፣ ሙሉ ሰው ሆናለሁ። እድሜያቸው ከ3 እስከ 6 አመት ያሉ ልጆች ነፃነታቸው ተጠብቆ በራሳቸው አቅም በራሳቸው ሁኔታ አዋቂ ሊያከናውንላቸው የሚገባቸው ነገሮች የሚሰሩበት ቦታ ነው። ምርጫን ራሱ ያቃሉ። ለምን ሼልፎቹ እንደምታያቸው በጣም አጫጭር ናቸው፣ በእነሱ ቁመት ናቸው። አውሩዱልኝ ብለው የሚጠይቁት ነገር የለም። እንዴት እንደሚሰራ ብቻ የመጀመሪያ ጊዜ ለማሳየት አንቺን ይፈልጉሻል። ከዛ በኋላ ግን የራሳቸው ስራ ያንን ስራ እያሻሻለ ወደ መስራት ደረጃ ያሳድጋቸዋል። ስለዚህ ይሄ በራሳቸው ሰርቶ ማሻሻልንም የሚያዩት ከራሳቸው ስራ ነው። ማስተካከልን የሚማሩት በራሳቸው ነው። ፈልጋለን እኛ መልካም ልጅ ጥሩ ዜጋ መሆን አጋዥ ጓደኛ አጋዥ ወዳጅ አጋዥ ወንድም መሆን እንፈልጋለን እኛ መልካም ልጅ ጥሩ ዜጋ መሆን አጋዥ ጓደኛ አጋዥ ወዳጅ አጋዥ እህት መሆን። ልጆች ዋና የሚፈልጉት አካባቢያቸውን በደንብ ማወቅ በደንብ መረዳት። ስለዚህ ከነሱ ጋር በጣም የተራራቀ ታሪክ መሆን የለበት። የቁርስ ሰዓታቸው ደርሷል። በቁርስ ሰዓታቸው የሚመገቡትን ያውቃሉ፣ የተሰጣቸውን አጠናቀው ይበላሉ። የሚገርመው በመጨረሻም የሚያጥቡት ራሳቸው ናቸው። ቋንቋችንን አጥርተን በጥሩ ሁኔታ እየተናገርን እነሱ ላይ ማየት የምንፈልገውን ነገር እየሆነን ከቲቪ ሳይሆን መርሃቸው ከቲቪ ሳይሆን መምጣት ያለበት ከተለያዩ ፊልሞች ሳይሆን መምጣት ያለበት የቤተሰብ ባህል የቤተሰባችንን ቫልዩ ማስተላለፍ የምንፈልገውን ቫልዩ ለማስተላለፊያነት ብንጠቀምበት ቋንቋችንን አኗኗራችንን እና ልጁ ስለሚችል የዛ አካል አድርገን አብረን እንኖር፣ አብረን ክረምት እናሳልፍ። እዚህ ያሉ ተማሪዎች ከተፈጥሮ ጋር የጠበቀ ግንኙነት አላቸው። እነዚህን አትክልቶች ከጅምሩ እነሱን የተከሏቸው እድገታቸውን ያሉ ይንከባከባሉ፣ ውሃ ያጠጣሉ። በዚህም ለውጡን ስለሚያዩ በውስጣቸው እርካታን ያገኛሉ። ታዲያ እነዚህ ልጆች ትልቅ ነገር እየሰሩ ነው አትሉ? በዚህ ትምህርት ቤት የምታስተምር ወላጅም በልጇ ያየችውን ለውጥ ነግራናለች። እኔ ሳቲስፋይድ ነኝ። ከሁሉም ግን የሚገርመኝ አንድ ነገር አለ። ልጄ አንድ ዕቃ ስትነካ ጣቶቿን ቁጭ ብዬ ነው የማያቸው። የሚንቀሳቀስበት መንገድ የሆነ የራሱ አርቲስቲክ ነገር አለው። በራሷ የምትንቀሳቀስበት መንገድ ማንንም አትፈልግም። ይሄ በጣም የሚገኝ ነገር አይደለም። በተለይ ደግሞ ተዘክቶ የሚውል ልጅ፣ ዞር ብሎ ማይታይ ልጅ፣ አሁን ላይ ደግሞ ብዙ ስክሪን ላይ ነው ህፃናት የሚያጠፉት እና የኔ ልጅ ይሄንን ጥቅም አግኝታለች። እዚህም የሚውሉት እንደዛ አግኝተዋል ብዬ ነው ማስበው። ለዚህ ደግሞ እነስንድን በጣም እናመሰግናለን። የአባይ አዞዎች በአማርኛ ነው ዛሬ የምናነበው። በኢትዮጵያ ውሃማ ቦታዎች በጣም ረጅም ዓመታት የኖረ አዳኝ እንስሳ ይገኛል። ይህም አዳኝ እንስሳ ማንኛውንም ታዳኝ እንስሳ በማደን ይኖራል። ይህ እንስሳ ምን እንደሆነ መገመት ትችላላችሁ? የአባይ አዞዎች አስገራሚና አደገኛ እንስሶች ናቸው። አያችሁት? ጥርሱን አያችሁት? አዞዎች አይናቸውን ሳያንቀሳቅሱ በተለያየ አቅጣጫ መመልከት ይችላሉ። በሚዋኙበት ጊዜ የተለየ አይን ሽፋን ስላላቸው እሱን በመክደን ከውሃ በታችና በደፈረሰ ውሃ ውስጥ በደም እንዲያዩ ይረዳቸዋል። አዞዎች ሳይታዩ ማየትም ይችላሉ። በሚዋኙበት ጊዜ እንኳን አይኖቻቸው፣ ጆሮዎቻቸውና አፍንጮቻቸው ብቻ ከውሃ በላይ ይታያሉ።
ጆሮአቸው፣ አይናቸውና አፍንጫቸው ሰውነታቸው ስለማይታይ ውሃ ውስጥ ይደበቃሉ። አያችሁት? አሁን ይሄን አዞ አይኑ ውጭ ነው፣ አፍንጫው ውጭ ነው፣ ጆሮ ውጭ ነው፣ ሰውነቱ ግን አይታይም። ስለዚህ በውሃ ውስጥ ተደብቆ ማንን ይጠብቃል? የሚበላቸውን ታዳኝ እንስሳውን ይጠብቃል። ከውሃ በታች ለረጅም ሰዓታት ሳይተነፍሱ የማረፍ ችሎታ አላቸው። እናንተ ሳንተነፍስ እስቲ ስንት ደቂቃ አፍንጫችሁን ያዙ። እስቲ አፍንጫችሁን ያዙ። ሳንተነፍስ ስንት ደቂቃ? እነሱ ግን ሰዓታት መቆየት ይችላሉ። ቲቲ እስካሁን ይዘሻል እንዴ? አፏን እየተነፈሰ በአፍሽ እየተነፈሽ ነው። የአባይ አዞዎች የሚያድኑት በመደበቅ ነው። እንስሳዎች ወደ ወንዙ እስኪመጡ ድረስ ይጠብቃሉ። ከዛም ከመቀጽበት ከወንዙ ውስጥ ይወረወሩና በጠንካራ መንጋጋዎቻቸው እንስሳውን ይይዛሉ። ከዛም ሰውነታቸውን በማንከባለል የያዙትን እንስሳ ወደ ወንዙ ውስጥ ጎትተው ያስገባሉ። አያችሁት? አሁን ይሄ ተደብቋል። እዚህ ምሳቃ ይዞ መምጣት አይቻልም። በራሱ በትምህርት ቤቱ ምግብ ይዘጋጃል። ልጆች አብረው ይበላሉ። እቤታቸው አልበላም የሚሉትን ምግብ እዚህ በጋራ ሆነው ሲበሉ አይተናል። አትክልት ይበላሉ፣ ብሮኮሊ ይበላሉ። ሁሉንም ምግቦች በተመጣጠነ መልኩ ይቀርብላቸዋል። ታዲያ አብሮ መብላትን፣ የተመጣጠነ ምግብ መመገብን፣ የታሸጉ ምግቦች ላይ ትኩረት አለማድረግንም እግረ መንገዳቸውን ይማራሉ። እዚህ የሚገርም ህይወት ነው ያላቸው። ስንዱ እንደነገረችን 12 ወይም 15 ተማሪ ብቻ ተቀብላ ማስተማር ነው የምትችለው። በእነዚህም ልጆች አይቻለሁ፣ በራሴም ልጆች ያለፍኩት ህይወት ነው። ከስልጠናው ደግሞ ጥልቀትና በጣም ጠንካራ ትሬኒንግ ነበር። ከዛ አንጻር ትልቅ ኃላፊነት ነው የሚጥልብሽ ብዙዎችን ለመድረስ። ስለዚህ እግዚአብሔር ቢፈቅድ በጣም ብዙ ሰዎችን ተደራሽ ሊያደርግ የሚችል ማሰልጠኛ ለማቋቋም ሀሳብ አለን። መጨረሻችን የሚሆነው እሱ ነው። ማሰልጠኛም ይኖራል። ሰው ሌላ ሀገር ድረስ እየሄደ ከሚሰለጥነው ነገር ይልቅ እዚሁ ደግሞ እኛው ለኛ ሆነ አብረን እንሰለጥናለን። የህፃናት ቦታችንም ያድጋል፣ ብዙ ልጆችን ይቀበላል። ስለዚህ ሰው እንዳልሹ ባለበት ትምህርቱን ይዞ ሄዶ ባለበት እሱ በተረዳውና በገባው መልኩ ህፃኑ ላይ እንዲደርስ ህፃኑን ሰርቭ እንዲያደርግ መንገድ እንሆናለን ብለን ተስፋ አደርጋለሁ። መጪው ክረምት ነው። ልጆቻችን በቤት ያሳልፋሉ። ታዲያኛም በአቅማቸው ስራ እየሰጠን የተለያዩ ስራዎችን እንዲሰሩ እያደረግን የተለያዩ አትክልቶችን በትንንሽ እቃም ሊሆን ይችላል፣ በጠባብ ቦታ ላይም ሊሆን ይችላል እየተከሉ ውጤታቸውን እንዲያዩ በማድረግ ማለማመድ እንችላለን። ስራ መስጠት እንችላለን። ከተፈጥሮ ጋር በተገናኙ ቁጥር ልጆቻችን ትኩረት ያደርጋሉ፣ ራሳቸውን ለፈጠራ ያዘጋጃሉ፣ አካባቢያቸውን በደንብ ይረዳሉ። እኛ